ይህ መኪና እመኘው ነበረ። ይህ መኪና አይምሮዬ ውስጥ ስየው ነበረ። ካናዳ ያለው አስታውሳለሁ ዩሱፍ አርጌ በሹፌር ይህ መኪና እንደምነዳ እኔ አውቀው ነበረ። ጋይስ እምነታችሁ ለካስ እውን ይሆናል። law of attraction ይሰራል። your imagination becomes your reality ይሉታል you know so እንዴት አድርጌ ነው ከዛ ተነስቼ ወደዚህ የመጣሁት because ልብ ብላችሁ ካስተዋላችሁ ድሮ ድህነት ውስጥ ሆኜ ችግር ውስጥ ሆኜ የተናገርኳቸው እንዳለ ነገሮች በአጠቃላይ ምኞቴ እውን ሆኖልኛል። አሁን እየኖርኩት እገኛለሁ። እናንተም በተግባር አይታችሁታልና so ልመክራችሁ የምፈልገው ነገር ምንድነው ጋይስ ስኬት ውስጥ መድረስ ከፈለጋችሁ አይምሮአችሁ ነው መቆጣጠር ያለባችሁ። ማንም ሰው ሊጎዳችሁ አይችልም። አብዛኛው ሰው ሊተርባችሁ ሊሞክር ይችላል። አብዛኛው ሰው ሊያወድቃችሁ ይሞክራል። ማንም እንደሆናችሁ ዜሮ እንደሆናችሁ you know ከነሱ ድጋፍ ውጪ ምንም እንደማትሆኑ ሊያሳዩአችሁ ይሞክራሉ። ከናንተ የበለጡ እንደሆኑ ሊያሳዩአችሁ ይሞክራሉ። እናንተ በእነሱ ተጠቂ መሆን የለባችሁም። ተጠቂ የምትሆኑት ባይ ዘ ወይ በአይምሮአችሁ ነው እንጂ በእነሱ ሰዎች አይደለም። መጥቶ ቢተርቧችሁ የራሳችሁ ጉዳይ። ተረባው እነሱ ውስጥ ነው ያለው እንጂ እናንተ ላይ አይደለም ያለው። የእናንተ ጸጉር ጥቁር ከሆነ 100,000 ሰዎች መጥተው ጸጉራችሁ ቀይ ነው ቢሏችሁ ጸጉሬ ቀይ ነው ብላችሁ የምታምኑ ከሆነ ዛሚንስ እናንተ ስኬት ውስጥ መድረስ አቅም የላችሁም ማለት ነው። ስኬት ውስጥ የሚደርስ ሰው 1 ሚሊዮን ሰው መጥቶ ጸጉርህ ቀይ ነው እያለው ግን ደግሞ ጸጉሩ ጥቁር እንደሆነ የሚያቅ ሰው ነው። ተረዳችሁኝ? ስለዚህ ለራሳችሁ ቁሙ። የወሰናችሁበት ህይወት ለመድረስ ለራሳችሁ ቁሙ። ተስፋ እንዳትቆርጡ። እምነታችሁ ነው የናንተ አዳኝ። እምነታችሁ በእግዚአብሔር ያላችሁ እምነት። በእግዚአብሔር ማመን ማለት በምትፈልጉት ነገር ማመን ማለት ነው። በስኬት ማመን ማለት ነው። ድህነት፣ ስቃይ፣ ችግር፣ ማጣት የሚያጋጥሙን አብዛኞቻችን በውስጣችን አላመንም ማለት ነው። እግዚአብሔር ከዚህ ነገር ያወጣኛል ብለን አምነን መስራት አልጀመርንም ማለት ነው። ከስራ በፊት እምነት ይቀድማል። እምነት እንጀምር፣ ከዛ ስራ እናስከትል። ስኬታችን በየመንገዱ ይሆናል። ያንኳኳነው በር ይከፈትልናል። አንድ በር ይከፈትልኛል ብለህ ካላሰብ በሩ አይከፈትልህም። ልንገራችሁ፣ ምክንያቱም አትከፍተውማ፣ አትሞክረውም። ችግሩ እሱ ነው። አንድ በር ሄዳችሁ ይከፈታል ብላችሁ እንደዚህ አድርጋችሁ ለመክፈት ያ በር ይከፈታል ብላችሁ ማመን ይኖርባችኋል። ልብ ብላችሁ ካስተዋላችሁ ስንት ጊዜ ነው የሆነ በር ተቆልፏል ብላችሁ አምናችሁ ከዛ ሳትሞክሩት የቀራችሁ? ከዛ ከ5 ደቂቃ በኋላ እንደ ክፍት እኮ ነው ብለው እንደ ቀልድ ሲከፍቱት ዋው ምናምን ብለ ስትስቁ። ህይወትም እንደዚህ ነች። መጀመሪያ ማመን ይኖርብናል። በሩ እንደሚከፈት ማመን ይኖርብናል። ከዛ እጃችን ራሱ ይዘረጋል፣ ከፈት እናረጋታለን፣ ሳብ እናረጋለን፣ እንገባለን ማለት ነው ወደ ስኬታችን። ተረዳችሁኝ አይደለ? ወዳችኋለሁ። ህይወት በጣም ጸዴ ነች። በምንም ተአምር ተስፋ እንዳትቆርጡ። ዲሲፕሊን ያስፈልጋል። ዲሲፕሊን የምትሆኑት ደግሞ በመስራት በመፍጋት ብቻ ላይ ሳይሆን በእምነታችሁ ነው። ስኬታማ ሆናለሁ የሚለው እምነታችሁ፣ ቆንጆ ነኝ የሚለው እምነታችሁ፣ አንደኛ ነኝ የሚለው እምነታችሁ፣ በዛ ነው ዲሲፕሊን የምትሆኑት። አትልቀቁት። ያ እምነት እንደ ዘበኛ እውነቴን ነው የምላችሁ፣ ጠብቁት ነው የምላችሁ። ጠብቁት። እሺ፣ ወዳችኋለሁ በጣም ከምታስቡት በላይ ማለት ነው። ቻው